በእግሮ ላይ እብጠት ካዩ ወይም ጠዋት ሲነሱ ፊቶ እንዳበጠ ከታወቆ እንዲሁም በእጆ ወይም በጣቶቹ ላይ እብጠት ከተሰማው መጀመሪያ ዝም ብሎ ለማከም ከመሞከር ይልቅ የዚህ እብጠት ወይም ኤደማ መንስኤ ምን እንደሆነ መረዳት ይኖርብናል። ስለዚህ በመጀመሪያ መንስኤዎቹን እነግራችኋለሁ። በመቀጠልም ጠቃሚ የሆኑ የቤት ውስጥ መፍትሄዎችን አጋራችኋለሁ። ሰላም፣ ዶክተር ትንሳኤ ነኝ። ወደ ዩቲዩብ ቻናሌ እንኳን ደህና መጣችሁ። አንደኛ፣ እርግዝና። የመጀመሪያው ምክንያት እርግዝና ነው። በእርግዝና ወቅት አብዛኛው ሴቶች ላይ እብጠት ይታያል። ታዲያ ይህ ለምን ይከሰታል? ምክንያቱም በእርግዝና ወቅት እያደገ የመጣው ማህፀን በዳሌ አካባቢ ባሉ የደም ስሮች ላይ ጫና ስለሚፈጥርና ስለሚያጠባቸው ወደ እግር እብጠት ይመራል። ለዚህ ነው በእርግዝና ወቅት እብጠት በጣም የተለመደ የሆነው። ነገር ግን ለእብጠት ወይም ኤደማ መንስኤ የሚሆኑ ሌሎች ብዙ ምክንያቶችም አሉ። ሁለተኛ፣ የፕሮቲን እጥረት እና የደም ማነስ። ሌላው ምክንያት የፕሮቲን እጥረት ሊሆን ይችላል። አዎ፣ አንድ ሰው የፕሮቲን እጥረት ካለበት ለእብጠት ይጋለጣል። ሌላው ምክንያት ደግሞ የአይረን እጥረት ወይም የደም ማነስ ወይም አኒሚያ ነው። እብጠቱ የተከሰተው በአይረን እጥረት ከሆነ ሌሎች የቤት ውስጥ መፍትሄዎችን ከመሞከር ይልቅ የአይረን እጥረቱን ማስተካከል ይኖርቦታል። በተጨማሪም የቪታሚን ቢ12 መጠኑን ማየት አለብዎ። የአይረን እጥረቱ የመጣው ከቪታሚን ቢ12 ማነስ ሊሆን ይችላል። የቪታሚን ቢ12 እጥረት በአትክልት ብቻ ተመጋቢዎች ወይም ቬጂቴሪያን ኤንድ ቬጋንስ ላይ በጣም የተለመደ ነው። የደም ምርመራ በማድረግ መጠኑ 400 አካባቢ መሆኑን ያረጋግጡ። ከ300 በታች ከሆነ መጠኑን ለመጨመር ይሞክሩ። ይህም የአይረን እጥረቱን ለመቅረፍ ይረዳል። ሶስተኛ፣ የደም ግፊትና የኩላሊት ችግር። ከፍተኛ የደም ግፊት ሌላው ትልቁ የእብጠት መንስኤ ነው። የኩላሊት ችግር ካለብዎና ይህም ለደም ግፊት ምክንያት ከሆነ ወይም ከፍተኛ የደም ግፊት ኩላሊቶን ከጎዳው እብጠት ሊያስከትል ይችላል። የልብ ችግር፣ ከፍተኛ የደም ግፊትና ከፍተኛ ኮሌስትሮል ለእብጠት መንስኤ ናቸው። ስለዚህ እነዚህን ማስተካከል ብቸኛው መፍትሄ ነው። የኩላሊት ችግር ካለብዎ የሎሚ ውሃ ወይም የሽንት መሽናትን የሚያፋጥኑ ወይም ዳይዩሬቲክስ ነገሮችን በመጠጣት ለውጥ መኖሩን ይመልከቱ። ነገር ግን አመጋገብዎንና የአኗኗር ዘይቤውን መቀየር አለብዎ። ምክንያቱም ይህ የአኗኗር ዘይቤ በሽታ ነው። አራተኛ፣ የአእምሮ ውጥረት ወይም ስትረስ። ሌላው ትልቁ ምክንያት ጭንቀት ነው። ከፍተኛ የኮርቲሶል ሆርሞን መጠን ለእብጠት ትልቁን ሚና ይጫወታል። በተለይ በሴቶች ላይ ጠዋት ሲነሱ ጣቶቻቸው አብጠው ቀለበት ሲያስቸግራቸው ይታያል። ምርመራ ሲያደርጉ ምንም ውጤት ላይገኝ ይችላል። ምክንያቱም መንስኤው ጭንቀት ነው። ጥልቅ የትንፋሽ እንቅስቃሴዎች ወይም ብሪዚንግ ኤክሰርሳይዝ ማድረግና ከጭንቀት በፍጥነት መውጣትን መልመድ እውነተኛው ሕክምና ነው። አምስተኛ፣ ደካማ የደም ዝውውር። ቁጭ ብለው የሚሰሩና ብዙ የማይንቀሳቀሱ ከሆነ በሰውነቱ ውስጥ ያለው የደም ዝውውር ትክክል አይሆንም። ይህም የእግር እብጠት ያመጣል። መፍትሄው በየቀኑ ለ10-15 ደቂቃ በጀርባው ተኝተው እግሮን ግድግዳ ላይ በመስቀል ዘና ይበሉ። ይህ በእግሮ አካባቢ ያለውን የደም ዝውውር ያሻሽላል። በተጨማሪም በየቀኑ ቢያንስ ለ20-30 ደቂቃ የመራመድ ልማድ ይኑሮ። የቤት ውስጥ መፍትሄ ወይም ሻይ። ይህ ሻይ የደም ዝውውርን ያሻሽላል፣ የሽንት ፍሰትን ይረዳል፣ እንዲሁም ለጨጓራ ጤንነት በጣም ጥሩ ነው። ከ7 እስከ 10 ቀናት ይሞክሩት። የሚያስፈልጉት ቅመሞች: አንደኛ፣ ከሙን፣ ሁለተኛ፣ የድንብላል ፍሬ ወይም ኮሪያንደር፣ ሶስተኛ፣ ፈነል። አዘገጃጀቱ: እነዚህን 3 ቅመሞች በእኩል መጠን ይቀላቅሉ። ግማሽ የሻይ ማንኪያ ድብልቅ በአንድ ብርጭቆ ውሃ ውስጥ ይጨምሩ። ለ3 ደቂቃ ያህል ያፍሉት እና በቀን ከ2 እስከ 3 ጊዜ ይጠጡት። ይህ ሻይ የምግብ መፈጨትን ያሻሽላል፣ ለሆድ መነፋትና ለጋዝ ችግርም ፍቱን ነው። እነዚህን ቀላል ምክሮች ይሞክሩ። እንደሚረዳዎት ተስፋ አደርጋለሁ። ለተጨማሪ ጤና መረጃዎች ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። ሰላም ለእናንተ ይሁን።